ሰላም ሰላም ውድ የፊደል አካዳሚ ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትስአፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬ ትምህርታችን ቪዲዮአችን ደግሞ ይጀላችሁ የመጣው ለጀማሪዎች በሚሆን መልኩ ቀለል ያሉ ሁሌም የተለመዱ ልንጠቀምባቸው የምንችል የእንግሊዘኛ ንግግሮችን ወይም ደግሞ ኮሚኒኬሽን ብለን በእንግሊዘኛ የምንጠራውን የምንመማር ይሆናል ማለት ነው። ከናንተ የሚጠበቀው ትምህርቱን ወይም ቪዲዮውን ሼር፣ ላይክ፣ ሳብስክራይብ በማድረግ መጀመር ነው የሚሆነው ማለት ነው። ከዚህ ጋር የምታዩቸውን የተለያዩ የእንግሊዘኛ ኮሚኒኬሽኖች ወይም ደግሞ ንግግሮች እንዴት በቀላሉ ማንበብ እንዲሁም በአማርኛው መተርጎም እንደምንችል እንማማራለን። እንጀምር። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው አረፍተ ነገር ምን ይላል? ኦኬ፣ ተረጋግተን እናነባለን። ከዛ ደግሞ ፈጠን ብለን የምናነብ ይሆናል ማለት ነው። ኦኬ፣ አይ አም ሳድ። አይ አም ሳድ። አይ አም ሳድ ከፍቶኛል። ከፍቶኛል ለማለት ስንፈልግ አይ አም ሳድ ማለት ይቻላል። ኦኬ፣ ሁለተኛውስ ምን ይላል? ወደ ሁለተኛው ስንሄድ አይ ካን ዳንስ። አይ ካን ዳንስ። አይ ካን ዳንስ። አይ ካን ዳንስ መደነስ እችላለሁ። መደነስ እችላለሁ። ኦኬ፣ ወደ ሶስተኛው ስንሄድ I like coffee. I like coffee. I like coffee. ቡና እወዳለሁ። ቡና እወዳለሁ ማለት ነው። ኦኬ፣ ወደሚቀጥለው ስንሄድ I can play. I can play. I can play መጫወት እችላለሁ። መጫወት እችላለሁ ማለት ነው። ኦኬ፣ ወደዚህኛው ስንሄድ አይ አም ሃርድ። አይ አም ሃርድ። አይ አም ሃርድ ጠንካራ ነኝ። ጠንካራ ነኝ። ኦኬ፣ ይህስ ምን ይላል? አይ am long. I am long. I am long. ረጅም ነኝ። ረጅም ነኝ። ኦኬ፣ ወደዚህኛው ስንሄድኛውስ ምን ይላል? I am long. I am long. I am long. ረጅም ነኝ። ኦኬ፣ ከዚህ ጋር ተደጋግሟል በስተት ሁለት ጊዜ ነው የተደገመው። በተመሳሳይ ሁለቱም ይህም አያም ሎንግ ነው የሚል፣ ወደዚህኛው ስንሄድም አያም ሎንግ ነው የሚል ተመሳሳይ ነው ማለት ነው። በስተት የተደገመ ነው። ኦኬ፣ ይህን በዚህ ካየን ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? አይ ካን ሶንግ። አይ ካን ሶንግ። አይ ካን ሶንግ። አይ ማለት እኔ ማለት ነው። ካን መቻል፣ ሶንግ መዘመር። ሶ አይ ካን ሶንግ ስንል መዘመር እችላለሁ፣ መዘመር እችላለሁ ማለት ነው። ወይም ደግሞ መዝሙር እችላለሁ እንደማለት ነው። ኦኬ፣ ወደ ሁለተኛው ስንሄድ አይ አም ሃፒ። አይ አም ሃፒ። አይ አም ሃፒ ደስተኛ ነኝ። ደስተኛ ነኝ። ኦኬ፣ ይህስ ምን ይላል? ሺ ኢዝ ኪዩት። ሺ ኢዝ ኪዩት። ሺ ኢዝ ኪዩት ቆንጆ ናት። ቆንጆ ናት። ሽ ማለት እሷ ማለት ነው። ኪዩት ቆንጆ እንደማለት ነው። ሶ በአንድ ላይ ሺ ኢዝ ኪዩት ስንል
እሷ ቆንጆ ነች ወይም ደግሞ ቆንጆ ናት ለማለት ነው። ኦኬ ከዚህ ጋር ደግሞ ለወንድ ጾታ ሲሆን he is cute he is cute he is cute እሱ ምንድነው ቆንጆ ነው እሱ ቆንጆ ነው። ከዚህ ጋር እሷ ቆንጆ ናት ብለን ነበር። ከዚህ ጋር ደግሞ እሱ ቆንጆ ነው ለማለት ይሆናል ማለት ነው። የቀያየር ነው ከዚህ ጋር ሽ ባል ነው ቦታ ሂን መተካት ነው ማለት ነው። ሌላ ለውጥ የለውም። ኦኬ ይህን በዚህ ካየን ወደዚህኛው ስንሄድ ይሄኛውስ ምን ይላል? አይ አም ፋስት አይ አም ፋስት አይ አም ፋስት ፈጣን ነኝ ማለት ነው። ኦኬ ወደዚህኛው ስንሄድ ይሄኛው ደግሞ ምን ይላል? አይ አም ቲን አይ አም ቲን አይ አም ቲን አይ አም ማለት እኔ ማለት ነው። ቲን ስንል ቀጭን እንደማለት ነው። ሶ በአንድ ላይ አይ አም ቲን ስንል እኔ ቀጭን ነኝ ማለት ይሆናል ማለት ነው። እንግዲህ የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበረ። እንግዲህ ያልገባችሁ ማንኛውም ነገር ካለ በቴሌግራም ግሩፕ ሊንካችን ገብታችሁ ወይም ደግሞ በኮመንት ሴክሽን በኩል ይህ አልገባንም ብትሉኝ ጥያቄያችሁን አይቼ ለመመለስ ዝግጁ ነኝ ማለት ነው። እንዲሁም ደግሞ ይህ ይሰራልን ወይም ደግሞ ይህ ይቀነስልን የምትሉት ነገር ካለም በተመሳሳይ በኮመንት ሴክሽን በኩል ብታሳውቁኝ እኔ እናንተን ጥያቄ መሰረት አድርጌ የምሰራላችሁ ይሆናል ማለት ነው። እንዲሁም ደግሞ የሚስተካከል ነገር ካለም የምናስተካክል ይሆናል ማለት ነው። እንግዲህ የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ ተመኘሁ። ሰናይ ጊዜ